ሰላም እንዴት ናችሁ? ለማታውቁኝ ሰዎች ስሜ ፍርቱና ይባላል። ዛሬ የመጣሁት ስለ ኮንፊደንስ ለማውራት ነው። በአሁኑ ሰዓት በጣም አስፈላጊ የሆነ ነገር ስራ ቦታ ሊሆን ይችላል፣ ትምህርት ቦታ ሊሆን ይችላል፣ ኢቭን ሪሌሽንሺፕ ውስጥ ራሱ በጣም አስፈላጊ የሆነውን ነገር ለማውራት ነው which is confidence ማለት ነው። you know guys ኮንፊደንስ ያለው ሰውና የሌለው ሰው እኩል የሆነ ቫልዩ ኖራቸው ተመራጭ የሚሆነው ሰው ኮንፊደንስ ያለው ሰው ነው። ሶ በአሁኑ ሰዓት ኮንፊደንስ አለን ማለት ጋይስ ትረስት ሚ በጣም ብዙ ነገር ማግኘት እንችላለን በህይወታችን ውስጥ እና ስለዛ ጉዳይ ነው ለማውራት የመጣሁት ማለት ነውና ስለኔም ደግሞ ባለፈው ህይወቴ ውስጥ እንዴት በሰው ፊት ለማውራት የምትርበተበት ምትፈራ ሴት ከዛ ደግሞ አሁን ላይ ምንም ለምን በቃ በጣም ብዙ ሰው አይመጣም እና እዛ ሰው ሁሉ ፊት አላወራም ምንም ኬር አላደርግም በተለያዩ ቦታዎች ላይ እንዴት አድርጌ ኮንፊደንሴን ቢልድ ማድረግ እንደቻልኩኝ እንዴት አድርጌ ኮንፊደንት ሴት መሆን እንደቻልኩኝ ሼር ለማድረግ ነው የመጣሁት ማለት ነው። ሶ ጆርኒ ምን ይመስል ነበር ኮንፊደንስ ስለሌለኝ ደግሞ በጣም ብዙ ሉዝ ያደረኳቸው ነገሮች ስላሉ that's why I'm here guys ማለት እነዛን ነገሮች እኔ ሉዝ ያደረኳቸውን ነገሮች እናንተ ሉዝ እንዳታደርጓቸው ሼር ለማድረግ ነው የመጣሁት። ሶ እንጀምር። የመጀመሪያው ነገር እሺ ኮንፊደንስ በጣም አስፈላጊ እንደሆነ እናውቃለን እናምንበታለን። እንዴት አድርገን ነው ኮንፊደንሳችንን ቢልድ ማድረግ የምንችለው የሚለውን ነገር ስናወራ የመጀመሪያው ነገር አንደኛው ነገር ምንድነው ለራሳችሁ የገባችሁትን ቃል ጠብቁ guys you have no idea ማለት ምን ያክል ይሄ በጣም አስፈላጊ እንደሆነ ለራሳችሁ የገባችሁትን የትኛውንም ቃል መጠበቅ መቻል አለባችሁ። አለበለዚያ አሁን ጧት ስትነሱ እንዲያደርጋለሁ ቀኔ እንዲሆነው የሚሆነው ምናምን ብላችሁ ውላችሁ ነገር ግን ያቀዳችሁትን ነገር ማድረግ ማትችሉ ከሆነ ለራሳችሁ የገባችሁትን ቃል መጠበቅ ማትችሉ ከሆነ ገስዋት በቃ ራሳችሁን አያምናችሁ። ለምሳሌ እስኪ አንድ ሰው አስቡ የሆነ ሰው መጣ እንዲያረግላችኋለሁ ይላችኋል ሁሉ ጊዜ ግን አያደርግላችሁ ሁሉ ጊዜ ተጠብቃላችሁ አያደርግላችሁ ምንድን ከዛ በኋላ ያን ሰው ታምኑታላችሁ በጭራሽ ለማመን በጣም አስቸጋሪ ነው የሚሆነው ምክንያቱም እየገባ ሁሉ ጊዜ ቃል ስለማይጠብቅልን ማለት ነው። the same analogy ራሳችን ላይ ይሰራል። እኛ ሁሉ ጊዜ ይሄን አደርጋለሁ ብለን ለራሳችን ቃል ከገባን በኋላ ያን የገባነውን ቃል ለራሳችን ማንጠብቀው ከሆነ ራሳችን ያመንነው አንመጣም። ከዛ በአፋችን ኮንፊደንስ አለኝ እኔ እንዲህ ነኝ ብንል እዳዝም ማተር ጋይስ ለራሳችሁ የገባችሁትን ቃል ትንሽ የምትመስሏንም ነገር ቢሆን መጠበቅ በጣም ትልቅ ለውጥ ያመጣል በህይወታችሁ ውስጥ ማለት ነው። ለምሳሌ ጧት ስትነሱ ዛሬ አልጋዬን አነጥፋለሁ የነበረው ቃላችሁ do it guys አልጋ ማንጠፍ ትልቅ ነገር ሆኖ አይደለም ግን ለራሳችሁ የገባችሁትን ቃል መጠበቅ በጣም አስፈላጊ ነገር ነው ኮንፊደንስን ቢልድ ለማድረግ ማለት ነው። እና I remember those times ማለት ለራሴ ቃል ገብቼ ባለማድረግ ምክንያት ምን ያክል ኮንፊደንስን እንዳጣሁኝ ማለት ነው ግን ከዚህ ወዲህ ለራሴ የገባሁትን ቃል በተቻለኝ አቅም እየጠበቅኩኝ በፊት ከነበረኝ ኮንፊደንስ ኦፍ ኮርስ በጣም ተሻሽያለሁ። ከዚህም በላይ ደግሞ ኮንፊደንስን ለማሳደግ እጥራለሁ ማለት ነው። and the second thing ደግሞ ምንድነው ራሳችሁን ከሌሎች ሰዎች ጋር ማወዳደር ማቆም አለባችሁ። አሁን ምንም ነገር መጠበቅ የለባችሁም። ስታርት ነው ጋይስ ማለት አንዳንድ ሰው ያያል በሱ እድሜ ያለ ሌላን ሰው ያያል መኪና አለው ቤት አለው የሚሰራው የሚገርም ስራ ነው ወይ እሱ ፌል ያደረገበትን ነገር ሌላው ሰው አድርጎት ሲያይ በቃ ራሱን ሁሉ ጊዜ ኮንስታንትሊ ኮምፔር ያደርጋል። ኢንስታግራም አለ መከረኛ ቲክቶክ አለ ሁሉም ሰው ያያል ራሱን ከሌላው ሰው ጋር ኮምፔር ያደርጋል። ከዛ በኋላ እንዴት ነው የዛን ሰው ቻፕተር 1 ከዛ አቺቭ ካደረገው ቻፕተር 10 ሊሆን ይችላል ጋር ኮምፔር ያደረገ ተስፋ ቆርጦ ይቀመጣል። የራሱን ኮንፊደንስ ሉዝ ያደርጋል። ለምሳሌ ያ ሰው እኮ ከኔ በለጠ ቆንጆ ነው፣ ያ ሰው እኮ ከኔ በለጠ ስኬታማ ነው፣ ያ ሰው እኮ ከኔ በለጠ አቺቭ አድርጓል የሚሉ ነገሮች ሁሉ ጊዜ ራሳችንን ከሌሎች ሰዎች ጋር ኮምፔር ባደረገን ቁጥር ኮንፊደንሳችንን እየገደልነው እንመጣለን። ለምሳሌ እስኪ አንድ ጥያቄ ልጠይቃችሁ። አሳና ወፍ ሁለቱ ይወዳደራሉ ማለት ሁለቱም የሚገርሙ ክሬቸሮች ናቸው አይደለ? የፈጣሪ ድንቅ ስራዎች ናቸው። ወፍን አሁን ውሃ ውስጥ ገብተህ ዋኝ ብትሉት አይዋኝም። ከዛ ደግሞ አሳውን ደግሞ ሰማይ ላይ ተብረር ብትሉት አይበርም። እና አስቡት አሳውና ወፉን አወዳድረን ኦኬ አሳው እኮ ሰማይ ላይ ወጥቶ መብረር አይችልም so that ይሄ አሳ ማይረባ ነው ይሄ አሳ እና ወፍ ብናወዳድራቸው ወፉ ይበልጣል ካልን it's not fair አይደለ? ሁሉንም ነገር ስናወዳድር ከዛ ሰርከምስታንስ አንፃር ነው እንጂ መሆን ያለበት ከአንዱ ነገር ብቻ አንግል አይተን መሆን የለበትም አይደለ? ግን
ብዙ ጊዜ ራሳችንን ከሌሎች ነገሮች ጋር ስናወዳደር እንደዚህ አይነት ስህተቶችን እንሰራለን። በቃ ራሳችን ዊክነስ አለን፣ የራሳችን አቅም አለን፣ ራሳችን ስትሬንግዝ አለን አይደለ? ሶ ያንን ነገር ከሌላው ሰው ጋር ኮምፔር ማድረግ አይጠበቅብንም። ኮምፔር ማድረግም ካለብን ብቸኛ ኮምፔር ማድረግ ያለብን ከትላንት ማንነታችን ጋር ነው እንጂ ከሆነ ሰው ጋር መሆን የለበትም ማለት ነው። ምክንያቱም ይሄ ኮንፊደንስን በጣም በጣም የሚገል ነገር ስለሆነ ነው ማለት ነው። ኢቨን እኮ ያ ሰው እኮ ቆንጆ ሊሆን ይችላል፣ ግን ራሱን ከሌላው ሰው ጋር ወዳድና እኔ እንደዛ ሰው ቆንጆ አይደለም፣ እኔ እንደዛ ሰው አልለበስኩም ምናምን እያለ ኮንፊደንሱን በጣም ሉዝ ያደርጋል። ቀናተኛ ይሆናል። በቃ ለሰዎች ተንኮል የሚያስብ ይሆናል። በጣም በቃ ደስ የማይል ሁኔታ ውስጥ ይገባል ማለት ነው። ይሄ ሁሉ የሆነው ራሳችንን ከሰዎች ጋር ስለምናወዳደር ነው። ሶ ጋይስ ስቶፕ ዲስ። በቃ ይሄንን ነገር አቁሙትና ራሳችሁን ከሰው ጋር ማወዳደር አቁሙ። ኮንፊደንሳችሁን እየገደለው ነው። ብዙ ነገር እያሳጣችሁ ነው። ሶ ጀስት ስቶፕ ዲስ። ኤንድ ሌላው ነገር ደግሞ ምንፈራውን ነገር ሶስተኛው ነገር ማለት ነው ኮንፊደንስ ቢልድ ለማድረግ ደግሞ ምንፈራውን ነገር ማድረግ ነው። ኢትስ ዘ ቤስት። ለምሳሌ ሰው ፊት ቆሞ ማውራት ነው የምትፈሩት? ዱ ኢት ጋይስ። ተንተባተቡ፣ አበላሹት፣ ቃሉን ይሳቅባችሁ፣ ምን አይደበድባችሁም ከሆነ የሆነ ነገር አበላሽቷችኋል ወይም ያስቅ ነገር ተናግራችሁ ተብላችሁ እስቲ ኢማጂን ጋይስ የሆነ መድረክ ላይ ወጣችሁ ፕሬዘንቴሽን አቅርቡ ተብሎ ተሰጣችሁ እና ልታቀርቡ ሄዳችሁ ከዛ ብዙ ሰው የሚፈራው ምንድነው? ብሳሳትስ፣ ሰዎች ቢስቁብኝስ? ጋይስ ተሳሳቱ። የሚደበድባችሁ ሰው የለም ማለት እንዴት እንዲያላረክም ለምን ፐርፌክት አልሆንክም ብሎ የሚደበድባችሁ የለም። መሳሳት በእናንተ አልተጀመረም። ኢትስ ኦኬ ቱ ፌል እና ጀስት በቃ ሂዱና አድርጉት። ፌሲት በቃ የምትፈሩትን ነገር ተጋፈጡት። ለምሳሌ ሳይክል መንዳት ነው የምትፈሩት? ዱኢት። የምሬን ነው ማለት በጣም ብዙ ነገር ነው የሚለውጥላችሁ ማለት ነው። ሰው ፊት መናገር ነው የምትፈሩት? ዱኢት። በቃ የምትፈሩትን ነገር በተጋፈጣችሁት ቁጥር ያ ነገር በቃ ተራ እንደሆነ እየገባችሁ ነው የምትመጡት። ለምሳሌ ምን አይነት ኮንሰፕት አለ? የሆነ በምሽት የሆነ ቦታ ላይ ስታዩ በጣም ጨለም ያለ ቦታ አለ። ከሩቅ ሆናችሁ ስታዩት ማለት ነው። ግን ወደ ጨለማው እየቀረባችሁ ስትመጡ ያ ጨለማ ያን ያክል መጀመሪያ አስዩም እንዳደረጋችሁት ያን ያክል ጨለማ እንዳልነበር ትገነዘባላችሁ። የሆነ ጨለማው እየራቀ ይመጣል። ልክ በምሽት ከሩቅ ቦታ ስታዩት ይጨልማል። ወደ ሶስት ቀርቡት ግን ጨለማው እየራቀ ይሄዳል አይደለ? ልክ እንደዛ ሁሉ ፍርሃታችሁም እየራቀ ኮንፊደንሳችሁ ዴቨሎፕ እየሆነ ነው የሚመጣው። ሶ ጀስት ዱ ኢት። በቃ የምትፈሩትን ነገር ዱ ኢት። በቃ ምንም የከፋ ነገር አይመጣም። ፌል ብታደርጉ ነው ኢትስ ኦኬ። ከዛ ሌላው ደግሞ ሰዎች ለምንድን ነው ኮንፊደንስ ማይኖራቸው ሲባል አንደኛ በቃ ትላንት ያሰሩትን ስህተት እያሰቡ በዛ ራሳቸውን ሁልጊዜ ይወቅሳሉ። ፕላስ ደግሞ በቃ ሁልጊዜ ምንድነው ፌሊየርን ይፈራሉ። ከስለም ነው ፌሊየርን የሚፈራው ማለት nobody is perfect አይደለ? ግን practice make it perfect right ማለት ማንም ሰው ፐርፌክት ሆኖ አልመጣም። ግን በየጊዜው ፕራክቲስ በማድረጋችን ምክንያት ስንወድቅ ስንነሳ ያንን ነገር ፐርፌክት እያደረግነው እንመጣለን ነው እንጂ ማንም ሰው ፐርፌክት ሆኖ አልመጣም። ታስታውሳላችሁ የሆነ ሰዓት ላይ ህፃን እያላችሁ ምናምን ማለት ነው ማውራት አትችሉም ነበር እና ስታወሩ እየተንተባተባችሁ ቃላቱን እያበላሻችሁ ምናምን ነገር እዛ ልክ ስታድጉ it's normal አይደል? አሁን ለምሳሌ እኔ አማርኛ ሳወራ ልጅ እያለሁ በጣም ተኮላትፌያለሁ፣ በጣም ብዙ ነገር አበላሽቻለሁ ምናምን ነገር። ግን አሁን አማርኛ ማለት ለኔ በቃ በጣም ተራ የሆነ ነገር ነው ማለት ማውራት የምችለው ነገር ነው፣ ቀላል የሆነ ነገር ነው ለኔ። ምክንያቱም በቃ ደግሜ ስላደረኩት ያን ነገር ፐርፌክት እያደረኩት ስለመጣው ማለት ነው። ሶ ጋይስ ምላችሁ ነገር ምንድነው? በጭራሽ መውደቅን አትፍሩ። ብትወድቁ ማለት ነው ከውድቀታችሁ ትማሩበትና ቀጥላችሁ ላለመውደቅ ምክንያት ይሆናችኋል ማለት ዓለም ላይ ያለ የትኛውም ሰክሰስፉል ሰው ፌል ሳያደርግ የቆመ ሰው የለም። ስለዚህ ማለት ውድቀትን መፍራት አቁሙ። በቃ ወደቃችሁ ማለት አንድ የማይሰራ መንገድ ተምራችኋል ማለት ነው። ሶ ኔክስት ታይም ብልጥ ከሆናችሁ ያን ስህተት አትደግሙትም ነው። ሶ በቃ እያደጋችሁ ትሄዳበታላችሁ። ስለዚህ በጭራሽ መቼም ቢሆን ውድቀት እንዳትፈሩ። ኢትስ ኦኬ ቱ ፌል። ሌላው ደግሞ ምንድነው ስንል ኮንፊደንስን ቢልድ ለማድረግ የሚጠቅመን ነገር ምንድነው ስንል የሆነ ቫልዩብል የሆነ ስኪልን ቢልድ ማድረግ ነው ማለት። በአሁኑ ሰዓት በቃ ስኪል በጣም በቃ ብዙ ጥቅም አለው አይደለ? ከዩኒቨርሲቲ ዲግሪ የበለጠ ስኪል በጣም ብዙ ጥቅም አለውና ያን ስኪል በእጃችሁ መያዛችሁ በጣም ኮንፊደንስ ይሰጣችኋል። ሶ ስኪል በእጃችሁ
ያዙ ዝም ብሎ ስኪል ሳይሆን በጣም ጠቃሚ የሆነ ስኪል ሜቢ ኮምፒውተር ጋር የሚገናኙ ነገሮች ሊሆን ይችላል ሴልስ ሊሆን ይችላል እንደዚህ አይነት ነገሮችን በጣም አስፈላጊ የሚሆኑ ነገሮችን በህይወታችሁ ውስጥ ተማሩ እና ሌላው የመጨረሻ ደግሞ ቲፕ መስጠት የምፈልገው ነገር ኮንፊደንስ እንዲኖራችሁ do the hard thing ማለት ኮንስታንትሊ hard thing አድርጉ ለምሳሌ አሁን ስፖርት የሚሰሩ ሰዎች በደንብ ኮንፊደንስ አላቸው ገንዘብ በደንብ የሚያገኙ ሰዎች በደንብ ኮንፊደንስ አላቸው ትምህርት ጎበዝ የሆኑ ሰዎች ኮንፊደንስ ቢሆነ ቦታ ሊኖራቸው ይችላል ሁሉንም አይደለም ያልኳለሁ ግን ቢሆነ ቦታ ላይ ግን በዛ ኤክስፐርት በሆኑበት ነገር ላይ ኮንፊደንስ አላቸው እና ያ ለምንድን ይመስላችኋል ምክንያቱም ብዙ ሰው በቀላሉ ማድረግ እንደማይችል ስለምናውቅ ነው ልክኛ ስናደርገው ኮንፊደንስ እየተሰማን ይሄዳል ልክ ስፖርት ስንሰራ ብዙ ሰው ስፖርት አይሰራማ እና ሃርድ ቲንግ ሰው ነው ያድርገዋለሁ ሰው በቃ ራሳችንን ማመን እንጀምራለን ድጋሚ በቃ ራሳችንን ከፍ ማድረግ እንጀምራለን ማለት ነው እና ያ ደግሞ በጣም አስፈላጊ ነገር ነው ሰው በቃ ኮንስታንትሊ አድርጉት ያን ሃርድ ቲንግ ስፖርት መስራት ሊሆን ይችላል ገንዘብ ማግኘት ሊሆን ይችላል ከዛ በጣም በቃ ኮንፊደንሳችሁን በጣም የሚገነባላችሁ ማለት ነው እና one thing መናገር የምፈልገው ነገር ማንንም ሰው ከኮንፊደንስ ጋራ በቃ ደስ ከሚል ጥሩ ከሆነ ፐርፌክት ከሆነ ፐርሰናሊቲ ጋራ አልተወለደም ሁሉም ሰው ከተወለደ በኋላ ነው ያን ነገር እርን እያደረገው መጣው ማለት ነው ሶ ምን ልላችሁ ፈልጌ ነው የትኛውም በቃ ምንም ስራ ሰርቶ የምታደንቁት ሰው ተወልዶበት ሳይሆን አሳድጎት ነው ወደ ራሱ ስቦት ነው ያን ነገር ፕራክቲስ አድርጎት ነው ሶ ኮንፊደንስ አንድ ሰው ኮንፊደንስ ኖሮት ሌላ ሰው ማይኖርበት ምንም ምክንያት የለም ሶ just guys do it ማንንም ሰው በዛ አልተወለደም ሶ ፕራክቲስ አድርጉ በየጊዜው ከዛ በኋላ ኮንፊደንሳችሁን በደንብ ቢልድ እያደረጋችሁ ነው የምትሄዱት ኢቭን ጋይስ ታውቃላችሁ የሆነ ስራ ላይ ገንዘብ ለመጠየቅ እንኳን ተመሳሳይ እኩል የሆነ ስራ ሰርተው ኮንፊደንስ ያለው ሰውና የሌለው ሰው እኩል አይደለም የሚከፈላቸው ገንዘብ ኮንፊደንስ በጣም ለውጥ ስላለው ማለት ነው ኢቭን ሪሌሽንሺፕ ላይ ራሱ ኮንፊደንስ ያለው ሰውና የሌለው ሰው በተመሳሳይ መንገድ አይደለም ትሪት የሚደረገው ኮንፊደንስ የሌለው ሰው በቃ ሁሉ ጊዜ ጨቅጫቃ ነው የሚሆነው እንዴት በዚህ ገብቶ በዚህ ወጥቶና ይላል that's all about confidence guys so confidence ካላችሁ በህይወታችሁ ውስጥ በጣም ትልቅ ነገር ነው አቺቭ እንዳደረጋችሁ መቁጠር ያለባችሁ ምክንያቱም በህይወታችሁ ውስጥ በየትኛው መንገድ በቃ ስኬታማ እንድትሆኑ አንዱ መሳሪያ ስለሆነ ማለት ነው ኮንፊደንስ በጣም አስፈላጊ ነገር ነው ማለት ነው ሶ እስኪ አንድ እውነተኛ ታሪክ ልንገራችሁ ከኮንፊደንስ ጋር ተያይዞ የሃሪ ፖተር ጸሐፊን ታውቋታላችሁ የሆነ ጸሐፊ ያለችና እሷ ጽሁፎች ከዛ በፊት ብዙ ጽሁፎች ጽፈው ነበር ምናምን አይታወቁም ግን ሃሪ ፖተርን ስትጽፈው በቃ ጻፈችው በጣም ብዙ ጊዜ ዴዲኬትድ ሆና ምናምን ነገር በቃ የምታስበው ነገር ጻፈችው እዛ ጋር ምናምን ነገር የሚገርም ጽሁፍ ጻፈች ከዛ ገርሷት ልክ ያን የሚገርም ጽሁፍ ሄዳ ለአሳታሚዎቹ ልታሳተም ልሰጣቸው ስትል ነው አሏት በጣም ብዙ አሳታሚዎች ሪጀክት አደረጓት እዛም ስቴድ አይሆንም ይሏታል ሁሉም ቦታ ስቴድ በቃ በጣም ብዙ ቦታ ሄዳ አይሆንም ተባለች እና ኢማጂን ጋይስ እቺ ሴት ኮንፊደንስ ባይኖራት ኑሮ ይሄን አይነት ሃሪ ፖተርን ታውቃላችሁ ቢያስባለው the best seller ተብሎ አዋርድ ያገኘ ነበር በጣም ብዙ ተሸልሟል ብዙ ሰዎች ዓለም አቀፍ ላይ ያሉ ሰዎች አንብበውታል የሚገርም መጽሐፍ ነው ምናምን ነገር እና ያቺ ሴት በጻፈችው ነገር በስራዋ በራሷ እምነት ባይኖራት ኑሮ ኮንፊደንስ ባይኖራት ኑሮ ልክ እነዛ ሰዎች ኖ ሲሏት ኦኬ በቃ ማይረባ ስለሆነ ነው ብላ ትተው ነበር እና ያ ሁሉ አዋርድ አይኖርም ነበር ያ ሁሉ ገንዘብ ሊያመጣላት አይችልም ነበር ግን ገሷት እሷ በጣም ኮንፊደንስ ስለነበረ ኢቭን አዋቂ የሚባሉት ሰዎች በጣም በቃ በዛ ሰዓት ገራሚ ገምጋሚዎች ናቸው የሚባሉት ሰዎች ራሱ ጽሁፍ ሻይረባም ይያሉ ሲያስኬዷት እሷ ግን በሰራችው ስራ በጣም ኮንፊደንስ ስለነበረ አይሆንም ይያለች እሺ ሚላት ሰው እስኪመጣ ድረስ ከመጨረሻው ድረስ ታገለች ከዛ በኋላ መጨረሻ ላይ እሺ ሚላት ሰው መጣ አሳተሙላት ከዛ በኋላ ምንድነው የተፈጠረው በጣም የሚገርም በቃ በአለም ላይ የሚገርም ሆኖ ማለት ብዙ ሽያጭ ያገኘ መጽሐፍ ሆኖ ታተመ ለሷም በጣም ኢን ሚሊየንስ ገንዘብ አመጣላት ማለት ነው በጣም ብዙ ብር አመጣላት ማለት ነው ሶ ጋይስ እናንተ ባላችሁ ነገር በራሳችሁ ኮንፊደንስ ካላችሁ you will get በጣም ትልቅ የሆነ ነገር ማለት ነው so it is
what I want to say for today. So guys, እንደወደዳችሁት አልጠራጠርም። and remember ማንም ሰው ኮንፊደንስ ኖሮት አልተወለደም። ሁሉም ሰው ኮንፊደንሱን በጊዜ ሂደት እየወጣ እየወረደ እየወደቀ እየተነሳ ነው ቢልድ አድርጎት የሄደው። ሶ እናንተም ማሳካት ማትችሉበት የሆነ ሰው ብቻ somebody ያሳካበት ምንለው አይደለም። ደግሞ አንድ ጊዜ ደግሞ ኮንፊደንስ ኖረኝ ብቻ ብለን ደግሞ እርግጥ ብለን መቀመጥ የለብንም። አሁን እኔ ከትላንትና በጣም ተምሬያለሁ፣ ከትላንትና በጣም ተሻሽያለሁ በኮንፊደንስ ጉዳይ ስፔሻሊ ማለት ነው። በፊት የነበረችው ፍርቱናና አሁን ያለችው ፍርቱና ኮምፕሊትሊ በቃ ዲፈረንት የሆኑ ነገሮች ናቸው። ግን ስቲል I'm not satisfied። ከዚህ በላይ ለመስራት ከዚህ በላይ ለመሆን እየጣርኩ ነው። ወደፊት እጥራለሁ። ከዛ ደግሞ የሚፈልገውን በቃ ግሬት ፐርሰናሊቲ አቺቭ እንደማድረግ ምንም ጥርጥር የለኝም። ሶ ጋይስ ለማጠቃለል ያክል ያው እንደነገርኳችሁ ኮንፊደንስ በጣም አስፈላጊ ነገር ነው። ሶ ዱ ኢት ኤቭሪ ዴይ። ይበላሽ ችግር ለሚሳቁባችሁ ሙዲ ያዙባችሁ ኢትስ ኦኬ ጀስት ዱ ኢት። ከዛ አቺቭ ካረጋችሁ በኋላ ዞሮ የሚያጨበጭቡላችሁ እነሱ ናቸው። ጀስት በቃ do whatever you want and achieve that great of your goal ማለት ነው። Thank you for listening። እንደወደዳችሁት አልጠራጠርም። ደህና ሰንብቱልኝ። ቻው